እንዴት ነው? ወይኔ እንዴት ዳኒ እንዴት ኬታ ደናናችሁ አራፋችሁ? ደህና ነኝ። ደስታ ነው እንጂ የሚያደርገኝ ወንድሜ። እኔ ቤት ስላየሁ ደስታ ነው በቃ። ደስ ስላለኝ ነው ወንድሜ። በጣም ደስ ያለኝ። እኔ ጋር ከመጣህ እኮ ቆይተሃል። ለዛ እኮ ነው። በጣም ቆየህ እኮ ወደኛ ከመጣ። በጣም ነው ደስ ያለኝ። ለምንድን ነው ግራ የሚገባ? በቃ ቤቴ ነው የመጣው። ሌላ ቀን የምትመጣበት ቤት እኮ ነው የመጣው። በጣም ነው ደስ ያለኝ። ኢየሱስ የኔ ቆንጆ ኢየሱስ እንኳን ደህና መጣሽ ወደ ቤትክ፣ ወደ እህትክ ቤት የኔ ቆንጆ እንኳን ተመለስክልኝ። በኢየሱስ ስም እግዚአብሔር ያክብር። እግዚአብሔር ቀፋት እንጂ በጣም ኢየሱስ ቀፋት እንጂ ደህና ነህ? ወይኔ ለጠፍኩብህ የኔ ቆንጆ። እግዚአብሔር እንኳን ወደ ቀልብ መለሰ። ከእህት ቤት በጣም ጊዜ እንዴት ናችሁ? ወይኔ ጭራሽ ብሎን ወደ እኔ ተመለስክ ማለት ነው። ወደ ቀልቡ ተመለስክ። አብረሽ ተመስገን ነው በጣም አብረሽ ሄርሚ እኮ ነች እንዴ? ተመስገን እግዚአብሔር ይመስገን። እንዴ ነው አዋራት አብራም ነው እኔን አይደለም ሄርሚ ይላል። በደንብ አዋራት ወደ ቀልብ ተመለስክ ማለት ነው። ሰማኛ አብራም እሷ ናት። ይኸውልሽ ሄርሚላ እንዴት መሰላችሁ ይዤ የመጣሁት ሩታን እዛ ከሜሪ ጋር እንድታወሪ ትፈልግሻለሽ ምናምን ነገር አልኳት። በመከራ ነው ያመነችን ይሻላለችም ግን አብርሃም በጣም አስቸገረ። ዋሽታው ነው ሩታን ወዋሽታ አይደለም ቢያሸፍ ኖርማል ነው። ለእውነት ነገር ነው፣ ለጥሩ ነገር ነው። ግን ዳኒ እግዚአብሔር ያክብርልኝ። እግዚአብሔር የእውነት እኔ እናንተ እንዴት ብዬ ወደ ተመረሱ እንደምንከፍል በጣም ቁጭ በሉ በቃ ቁጭ በል አብርሃም አይ እንትን ማለት አለብን። በአንዴ እንደዚህ እንትን አይደለም። በዛ ላይ 3 ቀን እዚህ ነው የሚሆነው። 3 ቀን እዚህ ሊሆንልን ያለው ሩታና ልጆች ይመጣሉ። እዚህ ችግር የለውም። ለ3 ቀን ግን እዚህ አንድ ልጅ ነው ያለኝ። ልጆች አርፈል እሺ ሩታና ልጅ ይመጣሉ። አሁን ቁጭ በል ከኔ ጋር ቡና ትጠጣለህ፣ ምግብ ትበላለህ ምናምን ነገር እስከ 3 ቀን ድረስ እኔ ጋር ትሆንና በኖርማል ህይወት ላይፍ እንትን የራስን መኪና እየነዳ ምናምን እያደረክ እንደበፊት ትሆናለህ። አሁን ኤፍሬም አይደል እስካሁን እንትን እያለ ለምን ራስን አትነዳው? አልናፈቀህም? መኪና መንዳት ይሰማኝ ማለት ነው። እቀፋት እንጂ አብርሃም እንኳን ደስ አለሽ በላት። ይኸው ደስ ብሏታል እኮ እንኳን ደስ አለሽ ብላት። ይውላ አብርሃም ሄርሜላ እንኳን ደስ አለሽ ለምን ብላት ታዲያ? ይውላ አብርሃም ስለተገናኘ ነው ሀቢብ እኮ ልቀር አይደል እንዴ? ይውላ ከቀናት በፊት እሷ ቀለበት ያደረክላት ልጅ ነች። ገባህ አይደለ? የምትወዳት ልጅ ነበረች። ገባህ አይደለ? አሁን አይ አሁን ታውት በቃ እሺ ቢያንስ ተቀመጥሽ በቃ ችግር የለውም። አረፍ በልሽ ይቀመጥ እንዴት አሁን ዳፍቼ ቁጭ በል ሰላም ነኝ እኔ ሰላም ነኝ። በጣም ዳኒ አታጨናሙት። ቁጭ በል አለ እኮ እሺ ቁጭ በል ደህና ነኝ እንዴ በመከራ ነው ይሻል። በመከራ ወዲያውን ይደወልልኝና ቶሎ መጥቻለሁ። አዎ ምን ሆነሽ ነው እንደዚህ መጣሽ? እዚህ ጋር ነበርሽ እንዴ? እኔ ቶሎ ደረሰች። ከዛ በኋላ በቃ እንዴት መኪና እየነዳሁ እንደመጣሁ እኔ ነኝ የማውቀው። በጣም ደስ ብሎኛል። እግዚአብሔር በጣም ዳኒ እግዚአብሔር ይስጥህ። በጣም አሜን። ምንም ችግር የለውም። ይሄ መቼም ማረሰው ወንድሜ እኮ ተሳመህ እንጂ ፍቅረኛ እኮ ነች። አብርሃም እንዳይሳምች አንድ 3 ቀን ከዛ በኋላ ኖርማል ሲሆን ሁሉም ነገር እንትን ይላል። አሁን እኮ በቃ ደስተኛ ሆነ። እዚህ መጣ፣ እህቱ ጋር መጣ፣ ሀብሉን አወለቀ ምናምን ነገር አብርሃም ደስተኛ ነህ አይደል? አሁን ምንም ደስተኛ አይደለም። ሩታ ነው አምጥቶ ከሩታ ጋር ነው መሆን ፈልገው ነው እኮ ተመጣጣኝ ነው። ሄርሜላ ማምጣልኝ ብያለሁ። ሩታ ማምጣልኝ ያልኩህ አይደል? ሩታ ቤት ላይ ትመጣለች አይደል ያልኩኝ? አዎ ትመጣለች እኮ ሩታም እኮ ትመጣለች። ግን ሄርሜላ እንዳጋጣሚ ቅርብ ቦታ ነበረችና በቃ እንድትመጣ ብዬ እኮ ነው። ስታያት እኮ ነገሮችን ካስታወስክ ብዬ ነው። እኔ ማንም ቢመጣ ችግር የለም። እኔ ሩታ ማምጣልኝ ያልኩት እኮ ትመጣለች። ሩታ ችግር የለውም። እኔ ራሴ እደውልላታለሁ። እንትን ገብቶሃል አይደል? ዋናው አንተ ደህና መሆንህ ነው እኛ የምንፈልገው። ገባህ? እዚህ ደግሞ መምጣትህ በጣም ደስ ብሎናል።
እና ዋናው ነገር አንተ ምንድነው መረጋጋት ነው። አንተ ደስተኛ ስትሆን እኛ በቂያችን ነው። ገብቶሃል አይደል? ሁላችንም እዚህ ጋር እንግዲህ ዳኒ የሚጨነቀው ስለ አንተ ነው። ሄርን የምትጨነቀው ብዙም እኔም የምጨነቀው ስለ አንተ ነው። እሺ ስለዚህ አንተ ከተረጋጋ፣ አንተ ሰላም ከሆንክ እኛ ምንም የምንፈልገው ነገር እንደዚህ ማውን ቴንሽን ይሆን ነው ወይ ደግሞ እንደዚህ የተደናገጥ ነው ድንገት ስለመጣ ነው። ተረዳኛ። ሰሞኑን ጠፍተህብን ድንገት ይዞት ሲመጣ በጣም ያስደነገጥከን። ግን ዳኒ በጣም እግዚአብሔር ያክብር፣ በጣም እናመሰግናለን። እኛ ስንት መንገዶችን እየፈለግን ነበረ። ገባ ዳኒ፣ በጣም ነው የማመሰግነው እኔ ራሴ። ምክንያቱም በጣም ብዙ መንገዶች እየፈለግኩ እሱን ራሱ ዛሬ የጠራሁትኝ ያለውን ነገር ትናንትና አግኝቼው ነበረ። ግን ዛሬ በቃ ያለውን ነገር በደንብ ማውራት አለብኝ ብዬውን እንትን ያልኩትኝ ማለት ነው። እና በጣም ደስ ብሎኛል። ሀሳቡም ድንገት እየተወያየን ነበር። በሌሊት መንገድ እናመጣለን፣ ችግር የለውም ተረጁ ያለበት ሁኔታ ነው ምናምን ከረባች ያለ ቆይ ችግር የለውም። እሺ ይኸውልህ እንጃ እኔም እንደምልክ አላውቅም፣ ግን ደግሞ እያስመሰላችሁ አይደለም እኮ ችግር የለውም እኮ እኔ አውራታለሁ። ችግር የለውም። መጣር ሊፈለግከው ትመጣ ችግር የለውም። ለምንድን ነው የማታወሪያት? አውሪያታ ተዘጋ እኮ ትደውልና አነሳላታለሁ። ለምን ዘጋሽባት? ዘግቼበት አይደለም ራሷ ናት የዘጋችው። ስትደውል አነሳላታለሁ። አታስብ፣ ችግር የለውም። ባትሪ የለውም ደግሞ ባትሪ የለውም ደግሞ ስልካችሁ። ምንድን ነው የሚያስፈልግህ? በልቻለሁ። ምንም የእናንተ እንክብካቤ አያስፈልገኝም። ሩታ እንዴት ነው የምታወራው? ነብርሽ በስትክክል አውራ። በስትክክል አሁን ወንድሞች ካሉ እህት ቤት በመምጣትም ደስ ብሎኛል። እግዚአብሔርን ደግሞ በጣም ናፍቀኸኛል። ገባህ አይደል? እንዴ ምን ማለት ነው? አብሽ ለምንድን ነው ናፍቀሽ ማለት ነው? አሁን እኮ ወደ ቀልብ ተመልሰሃል። አሁን እኮ ከኔ ጋር ነህ። አሁን እኮ መጀመሪያ